እንዴት አደራችሁ ጓደኞቼ? እንግዲህ ያው ፎቶዋችንን እያየን እኔም በማድረገው እዚህ ጋር ያመጣው ያካፈልኩኝ እንጫወታለን። እንግዲህ እዚህ ጋር ምን ብላለች? እኔ ጥር 12 ነው የተወለድኩት ብላለች። እንግዲህ ጥር 12 የምንቆጥረው ከታህሳስ 12 እስከ ጥር 12 ድረስ ያለው ነው። ካፕሪኮርን ኢዝ ሊደር ይለዋል ማለት ነው እና ካፕሪኮርን ኤርዝ ሳይን ነው 10ኛ ኮከብ ነው እና ኢዝ አሜዚንግ። ስኮርፒዮ ቀጥሎ ያለው ካፕሪኮርን ኤርዝ ሳይን ነው እና እስቲ ካፕ ምን ላይ ነው? ባይ ዘ ዌይ በ12ቱ ዞዲያን ሳይዶች ካፕሪኮርን አባት ነው፣ ካንሰር ደግሞ እናት ነው፣ ሌላው ኮከብ ቤቢ ነው እና ካፕሪኮርን ላይክ መካሪ ነው፣ ታጋሽ ነው፣ ኮስታራ ነው፣ ኢንቨስተር እና ለሚሆነው ነገር ለሚያየው ነገር ከመሰለው ነው የሚያወጣው ገንዘብ እና በጣም ሃርድ ወርከሮች ናቸው እና ካፕሪኮርን ሰውን እንደዚህ አይቶ በአንድ ደቂቃ ውስጥ ማን እንደሆነ ሊነግር ይችላል እና ምን ይባላል መሰለ? ዶንት ፑሽ ካፕሪኮርን ይባላል። ወደ ጥልቁ ዓለም አትምራው ይላል። ኦኬ እንግዲህ ከገፋኸው ካፕሪኮርንን እየጾመ እየጸለየ ከእግዚአብሔር ጋር ተገናኝቶ የፈጣሪን መንፈስ አምጥቶ ያስመታሃል ይላል። በሌላ መንገድ ከሄደ ደግሞ ከምድር በታች የተጣለውን የጥልቁን የሳጥናኤልን ኃይል አውጥቶ ያስመታሃል እና ዶንት ፑሽ ካፕሪኮርን ይላል። ብዙ አትፏቸው ይላል እና ያው ኤርዝ ሳይን ናቸው። እንግዲህ ካፖች ያው እንዳለ እድሉን ለቪርጎ ለስድስተኛው ቤት ለቪርጎ ሰጥቶ ካፕሪኮርንን ያደረገው እንግዲህ አመለ ሸጋን ያደረገው እና ላይክ ሂዝ ቦስ ነው፣ ይመራል እና ሴቶቹ አይታችሁ ከሆነ በቤቶቻችሁም ካሉ ካፖች ከስክስ ምናምን ማድረግ ይወዳሉ እና መምከር ይወዳሉ። ካፕሪኮርን ችግሩ ምንድነው? ትዕግስቱ ነው። ትዕግስቱ በጣም ከልክ ያለፈ ነው። በቃ ነገሩ አጥንቱን ሰብሮት እስከሚሄድ ድረስ በጣም ነው የሚታገሰው እና ውስጡን አታገኙትም። የካፕሪኮርን ላይ በጣም በቃ በመስራት ነው የሚያምኑት፣ በመፍጋት ነው የሚያምኑት እና ቻንስ የላቸውም። እኔ በጣም ነው የሚያሳዝነኝ ማለት ነው ካፕሪኮርኖች እና የካፕሪኮርን ሴት ቅመም ናት ይባላል። በጣም ነገሮችን ሁሉ ማሳለፍ የምትችል ለቤተሰቦቿ ሟች፣ ለልጆቿ ዘ ቤስት የሆነች እናት፣ ልጆቿ ወርቀው እንዳይቀሩባት ብዙ ነገሮችን ማድረግ የምትችል፣ ስሜቷን መቆጣጠር የምትችል፣ ችግሯን ዋጥ አድርጋ ማሳለፍ የምትችል ናት እና ካፕሪኮርን ያው መካሪ ነው። ስነስርዓት በጣም ነው የሚወደው ካፕሪኮርን። ካፕሪኮርን ቤት ሄደ ያለ ምክንያት ሆላና ያው ስራ ላይ ስለሆንኩኝ ከስተመር ሲመጣ መነሳት አይቀርም እና ካፕሪኮርን ቤት ሄደ ያለ ምክንያት እቃውን ከነካህበት ይቆጣል። ማስፈቀድ አለብህ። እሱም ሳያስፈቅድ እቃህን አይነካም እና በዛ ላይ ንጹህ ነው ማለት ነው። ኤኒዌይ ካፕ ምን ላይ ነው ያለው? እስቲ እንዳሰው ማለት ነው። ካፕሪኮርን እቺ ወር በጣም ከባድ ናት። ለካፕሪኮርን የሊብራ ወር በጣም ነው የሚከብደው እና በአሁኑ ሰዓት ግማሹ ካፕሪኮርን ተዘርፏል፣ ግማሹ ካፕሪኮርን ሆስፒታል ተኝቷል፣ ግማሹ ካፕሪኮርን ርጉዝ ናቸው፣ ግማሾቻቸው ካፕሪኮርኖች ብቻ ጥሩ ስሜት ላይ አይደሉም ካፕሪኮርኖች ማለት ነው። እንግዲህ እዚህ ጋር መጻፍ ትችላላችሁ እና እቺ ጥቅምት ወር ለካፕ ኤቭሪ ይርስ ሊብራ ስለሆነ ሊብራ ጸሩ ስለሆነ ብዙ ጥሩ ነገር ላይ ፈጠር ይችላል እና በተቻላችሁ አቅም ለመጸለይ ሞክሮ። ከእግዚአብሔር በላይ ማንም የለም፣ ምንም የለም እና ጊዜውን ካወቅነው ወቅቱን ካወቅነው እንግዲህ መጸለይ ነው። ሁለት ቤተሰቦቹ እንኳን የከዱት ሰዓት ነው ካፕሪኮርን ማለት ነው። ደግሞ ለምን እንደሆነ እኔ ካፕ በጣም ነው የሚያሳዝነኝ። ምንም ቻንስ የሌለው ማለት ነው እና በዝምታ ውስጥ አንጀቱ ርር ድብን እያለ የሚያሳልፍበት ወቅት ነው ይላል እና ባይ ዘ ዌይ እቺ ወር እስከምታልፍ ነው እንጂ ያው እቺ ወር ካለፈች በኋላ ስኮርፒዮ ሲገባ ሁሉም ነገር ዘ ቤስት ይሆንለታል ማለት ነው እና ጉንፋን ነገር ሊይዛችሁ ይችላል፣ ሊያማችሁ ይችላል እና አሁን ላይ በጣም በሃይማኖታችሁ የምትጠነክሩበት ካፕሪኮርን ባይ ዘ ዌይ በጣም አማኝ ነው እና በጣም ነው የሚጸልየው እና ሁሉም ነገር የሚያሸንፈው በትዕግስት ነው እና አታውቅበትም። ካፕሪኮርን ሲያገኝም አታውቅበትም፣
ሲያጣም አታውቅበትም፣ ሲያዝንም አታውቅበትም፣ ሲደሰትም አታውቅበትም። ሲሪየስ ማቹርድ፣ ጠያቂ፣ ቁም ነገረኛ፣ የማይወላውል ካፕሪኮርን እንደዚህ አይነት ሰዎች ናቸው። እና በቤተሰቦቻችሁ ካፕሪኮርን ካለ ራሳችሁን ዞር ብላችሁ ማየት ትችላላችሁ። እና ዊዛውት ሪዝን ነው ሰው የሚጠላቸው። ዊዛውት ሪዝን ምንም ሳያደርጉ ሰው ይጠላቸዋል። አሮኖ ለምን እንደሆነ ነው ያላቅ። ኦኬ ለዛውም ቁጥቦች ናቸው። እንደዚህ ስሜታዊ አይደለም። ሲናገሩ በደንብ አድርገው አጣርተው ነው የሚናገሩት። እና የካፕሪኮርን እናት ያለችው ሰው ወይ አባት ያለው ሰው በእርግጠኝነት ወርቅ አውቅም ለልጆቹ እስከ መጨረሻው ድረስ የሚፋለም ነው። ለእህት ለወንድሞቹ እስከ መጨረሻው ድረስ የሚፋለም ነው። ካፕሪኮርን ሲያለቅስ አታዩትም። ለቅሶ ሁሉ ወደ ውስጥ ሲስቅ አታዩትም። ካፕሪኮርን አሽቃባጭ አይደለም። ይሄ የሆነ ሀብታም ሰው ምናምን ሲያይ የሚያሽቃብጥ አይነት ሰው አይደለም። ካፕሪኮርን is mature that's leader ነው፣ አለቃ ነው፣ መሪ ነው። እና አንድ ኃላፊነትን ብትሰጠው ቀጥ ሰጥ ለጥ አድርጎ ሳይሰለች ሊመራ የሚችል ነው። እና ካፕሪኮርኖች በተቻላችሁ አቅም ማለት ነው በተቻላችሁ አቅም በአሁኑ ሰዓት ላይ ከእግዚአብሔር ጋር ሙጥጥ ብላችሁ ከእግዚአብሔር ጋር ጥብቅ ብላችሁ ነገሮቻችሁን ለማሳለፍ መሞከር መቻል አለባችሁ። እና ድራይቭ የምታደርጉ ካፕሪኮርኖች ጊዜው የሊብራ ስለሆነ ፍጥነት ሊኖር ይችላል እና እዛች ላይ ትንሽ ቴክ ኬር መሆን ነው ያለባችሁ ማለት ነው። እና ካፕሪኮርኖች እንግዲህ ጉልበታችሁ ቫይታሚኖች ለመውሰድ ሞክሩ። ምክንያቱም ካፕ የሚገዛው ጉልበትን ስለሆነ ጉልበታችሁን ያዝ ሊያረጋችሁ ይችላል። ጉልበታችሁን ሊያማችሁ ይችላል። ጥርሳችሁን ሊያማችሁ ይችላል። ያው ካፕሪኮርን በፍየል ነው የሚመሰለው እና ለዛውም ተራራ የምትወጣ ፍየል ናት የሚመሰለው ማለት ነው። እና እግዚአብሔር አምላክ ሁሉንም ነገር ያስተካክልላችሁ፣ ሁሉንም ነገር ያበጅላችሁ። በጣም የምወዳችሁ አላፍ ካፕሪኮርን ላይክ ሀርት ያደርገኛል ስለ ካፕሪኮርን ሳወራ። ምክንያቱም በጣም የሚደክም ነው፣ አጭበርባሪ አይደለም፣ ውሸታም አይደለም። ሰዎች ህልም እንኳን የሚያዩት ካፕሪኮርኖች እዚህ ጋር መጻፍ ትችላላችሁ እንደው በአመት አንዴ ምናምን ቢሆን ነውና ሪያሊቲው ነው የሚያዩት። እና አርዝ ሳይንስ ስለሆነ ካፕነቱ ማንም ሰላም አይኖርም፣ ይቀጣል፣ ካርማ ይከፍላል። በደንብ አድርጎ ነው የሚቀጣው ካርማ። እና ካፕሪኮርን አስተማሪ እና ቢዝነስ እና ቻንስ፣ ይሄ የሰው ቻንስ አለ አይደለ? የገንዘብ ቻንስ ምናምን አለ ካፕ ጋር ያለው። እሱ ጋር ቪርጎ ላይ ነው ያለው ማለት ቪርጎ ኢዝ ኢዚ ነው ሁሉ ነገር። ግን ለቪርጎ ኢዚ ሁሉ ነገር ሲያደርግ አመል ነው የመሰለው፣ አቃቂር እንዲያወጣ ነው ያደረገው። ካፕ ደግሞ አመል ሸጋ ነውና ላይክ ይሄ የሆነ ንግድ ከፈለጋችሁ የሆነ ነገር ከፍታችሁ ካፕሪኮርን ሰው ጋር ብትሰሩ ታሸንፋላችሁ እንጂ አትወጡም ማለት ነው። እና ካፖች በተቻላችሁ አቅም ለመተው ሞክሩ። ትግስታችሁ ኢዝ ኦቨር ነው ማለት ነው። ያ ትግስት ደግሞ የእናንተን ይሄ ውስጣዊ ማንነታችሁን ይሰብረዋል እና ሰው አንደርስታንድ ያደርጋችሁ ስለማታወጡት በጣም ቻይ ስለሆናችሁ ማለት ነው። እና ካፕሪኮርን ዲስ ኢዝ ጉድ ነው። እና እችን ሊብራን ካለፋችሁ በኋላ የራሳችሁ ያለ ጥር ያው ግማሽ ላይ አኳሪያስ ይገባል። ዳስ አኳሪያስ ብዙም ችግር አይኖረው ከናንተ ጋር የገንዘብ ቤታችሁ ነው። ከዚህ በኋላ ያለው ሲዝን ወደ 20 ዓመት የሚገዛው አኳሪያስ ስለሆነ የገንዘብ ቤታችሁ ነው የሚሆነው። የለፋችሁት የደከማችሁት ምን ያላችሁት የምታጭቡበት ጊዜ ይመጣል። እና ካፖች ጤናችሁ ላይ ስሩ እና ስፒድ ምናምን የምታደርጉ ካፖች ካላችሁ ባካችሁ፣ ድራይቭ የምታደርጉ ካፖች ካላችሁ ባካችሁ ለመጠንቀቅ ሞክሩ። እና ዊዛውት ሪዝን ነው ሰው ሁሉ ተነስቶበታል፣ ተሰርቋል፣ ተከፍቷል፣ ቤተሰቦቻቸው በጣም በቃ ፑሽ አድርጓቸዋል እና ብቻውን ያለበት ሰዓት ነው ካፕሪኮርን። እና ይሄንን ነገር በማስተዋል እንግዲህ የምታውቁ ካላችሁ እንግዲህ ከታህሳስ 12 እስከ ጥር 12 ያሉ ሰዎችን ስለማይናገሩ እነሱ እኛ ትሪት ማድረግ አለብን። እግዚአብሔር አምላክ ሁሉንም ነገር ማየት አለባችሁ። ፊውቸር ግን ዘቤስት ነው፣ በጣም ዘቤስት ነው። ይሄ ዓመት አብሶ ዘቤስት ኔክስት ይር ዘቤስት ነው የሚሆነውና አትከፉ። ያልፋል፣ ፈተና ነው። በየወሩ አቀርብላችኋለሁ፣ ተከተሉኝ፣ ትጠቀማላችሁ። ጉድ ላክ። ቴንክ ዩ ጋይስ።